ሰላም እንዴት ናችሁ? የቲጂ ፋሚሊዎች ሰላም ናችሁ ወይ? እግዚአብሔር ይመስገን። እንኳን ሰላም ቆያችሁ። መልካም ቆይታ። ዛሬ መጥተናል እንግዲህ በቪዲዮ ዛሬ እንደዚህ ያዩትን የሆነ ቪዲዮችን ፎቶ ማለት ነው። በፎቶ ነው ያዩት፣ ግን በጣም የሚያሳዝን የሚያስፈራ። እኔ በዚህ ልክ ተፈትኜ አልፌያለሁ ወይ? እኔ ጎበዝ ነኝ ወይ? እኔ ፈተና ተፈትኛለሁ ወይ ያስብላል ማለት ነው። ለምንድን ከዩት አንፃር ማለት ነው። ዛሬ ጉርሻ ለቀቀበት ፔጅ ላይ ገብቼ ሳይ የሆነ ህፃን ልጅ ተማሪ የ14 ዓመት ወጣት ልጅ እናቱ ታማበት እሱ ሚኒስትሪ ፈተናን በሚጠባበቅበት ሰዓት እናቱ ታመመችበት። እናቱ በታመመችበት ሰዓት ጊዜ እናቱ ደግሞ ቃል አስገባችው፣ ፈተናህን እንዳታቋርጥ ተፈተን፣ ምንም ብሆን ፈተናህን እንዳታቋርጥ ብለው ቃል አስገብተዋለች እና ማለት ነው። ከዛ ልክ እናቱ ፈተናውን በመጠባበቅ ላይ ባለ ሰዓት ላይ እናቱን በዚህ ከተማ አስቡት እንግዲህ እናት ታማ ፈተና ደግሞ እንግዲህ ፈተና የትምህርት ፈተና ቀላል አይደለም። የምንጨነቀው ስንማር እናውቃለን። እና ለዛው ሚኒስትሪ ማለት ነው የስምንተኛ ክላስ ፈታኝ ሆኖ የ14 ዓመት ልጅ ህፃን ልጅ ገና ምኑን ያላየ በዚህ ልክ ሲፈተን እንዴ እኔ ተፈትኛለሁ እንዴ እኔ ጎበዝ ነኝ እንዴ እስከሚያስብል ድረስ ነው። እና ይሄ ልጅ ምን መሰላችሁ እናቱ ቃል አስገባችሁ እንደታመመች ማለት ነው። ሄደህ ትምህርትህን ማቋረጥ የለብህም መፈተን አለብህ ብለዋለች። እናቱ በዛን ሰዓት ላይ እንግዲህ ወደ ሞት አይቀርም እና እግዚአብሔር የፈቀደው ነው። እናቱ ወደ ሞት ስትሞት እናቱ ቃል ያስገባችውን አልተውም ብሎ ሄዶ ፈተናውን ተፈትኖ ከዛ እናቱን አስከሬን ቤት አስቀምጦ እሱ ፈተናውን ሊፈተን ሄደ። ከዛ ተመልሶ ደግሞ እናቱን ቀብሮ እንደገና ተመልሶ ደግሞ ከሰዓት ፈተናውን ተፈተነ። በጣም ያሳዝናል። በዚህ ልክ ከባድ ነው። እናትን ያክል መሳይ ለዚህ ህፃን ልጅ እኔ ተፈትኛለሁ እኔ አልፌያለሁ ፈተናን የሚያስብል ነውና ጥያቄ የሚሆንብን ነውና አንዳንዶቻችን ፈተና ስንፈተን በጣም እናጋንነዋለን። ለምን ብለን ራሳችንን እንወቅሳለን። ፈጣሪን እስካልፈጠረን የሚመስል አይነት ጥያቄን ክስ አይነት ነገር አይደለም እናቀርባለን ማለት ነው። ይህ ልጅ የምንላችሁ ነው ገና በህፃንነቱ እንግዲህ ታውቁታላችሁ የሚኒስትሪ ፈተና ማትሪክ ፈተና ሲመጣ ምን ያህል እንደምንጨነቅ ማለት ነው። እናት ደግሞ በዛ ላይ ታማ ደግሞ አልጋ ላይ ተኝታ አይደለም ቀርቶ ፈተና ቀርቶ አይደለም እንትን ለማለት ራሱ ከባድ ነው። እና ታማ ራሱ ከጎኗ ለመራቅ ይከብዳል እና ከባድ ነው። የዚህ ልጅ ግን ጥንካሬ ከባድ ነው። በዚህ እድሜ ይሄን ማሳለፉ ይሄንን ጥንካሬ አሳልፎ መፈተኑ እህት ወንድሞች ካሉት ለነሱ በጣም ጥንካሬ ነው እና ታሪክ የሚመዘግበው ነው። ደስ ባይልም እንትኑ ላይፉ ያው እናትን ማጣት ማለት ብርሃንን ማጣት ማለት ነው። ከባድ ነው። እናት ማጣት ቀላል አይደለም። በዛውም ያላባት ያደጉ ልጆች እናታቸው ነች ያሳደገቻቸው ብለው ያሉት አዲስ አበባ ከአዲስ አበባ አራብሳ ከተማ መካከል ላይ ማለት ነው። አስቡት እናታቸው ሰብስባቸው እያሳደገቻቸው ከአባታቸው ተለይታ እናታቸውን ደግሞ በሞት ሲያጡ ምን ያህል እንደሚሰማቸው በጣም ከባድ እኮ ነው። እግዚአብሔርን በአሁኑ ሰዓት በተለይ እናትን ማጣት ማለት ቀላል አይደለም። ለዛውም ደግሞ ህፃን ልጅ ገና ምንም የማያውቅ ልጅ የስምንተኛ ክላስ ተፈታኝ ሆኖ ገና ወጣሁ እያለ ወደ ሃይስኩል ለመንደርደር የገባ ልጅ ሃይስኩል ገብቼ ተምሬ እናቴ እንደዛ አደርግላታለሁ የሚል ልጅ በአጭሩ ልትቀርበት እናቱ ያሳዝናል። እናቱ ነፍሷን ይማራት በጸደ ገነት ያቆይልን ብለናል። ለልጅቱም ደግሞ ብርታትን ጽናትን ይስጥልን። በነገራችን ላይ እንዲህ አይነት ልጆች ደግሞ በጣም ጠንካራ ሆነው
ብስል ሆነው የሚደርሱበት ደረጃ ራሱ ቀላል አይመስላችሁ። በልጅነት የተፈተነ ሰው በኋላ ላይ ደስ ይላል። በእርግጥ በእናት ባይፈትን ደስ ይል ነበር። በእናት ባይፈትን ሰው እግዚአብሔር የፈቀደው ነው። እግዚአብሔር ከፈቀደ ደግሞ ምንም አይደረግም። ምን ልላችሁ መሰላችሁ? ትዕግስትና በቃ ፈቀደ አይደለ ከደረገ አይደለ ማመስገን በቃ እሱ የፈቀደውን ሁላችንም ወደ እሱ ነው አይደለም የምንሄደው። እሱ የፈቀደውን እናት ቀላል አይደለም። እናት ማጣት አይደለም ቀርቶ በህፃንነት አድገን ራሱ እኛ እናት አባት ወይም አያት ቅምቅም አያት ሆነን ራሱ እናትን ባናጣ ደስ ይለኛል። እና ሞት ነው ያው እድሜ ሲገድበን ወደ ሞት እንሄዳለን። ግን የእሱ ትንሽ የሚያስከፋው አንደኛ የህይወት ምዕራፍን ሀ በማለት ቻው ሚኒስትሪ መፈተን ማለት ለስምንተኛ ክላስ ተማሪ ቀላል አይደለምና፣ ሁለተኛ ደግሞ እናት በዚህ እድሜው ለሱ የመጀመሪያው ፈተና ነው ብዬ አስባለሁ። ከባድ ነው። እናት ብርሃን ነች። እናት ከሌለች ምንም የለም። እናት ከሌለች አጥር የለም። እናት ከሌለች ጨለማ ነው ሁሉም ነገር ማለት ነው። እና ስለዚህ እናት ለሌላችሁ መጽናናቱን ይስጣችሁ፣ ብርታትን ይስጣችሁ ነው የምለው። እናት ያላችሁ ደግሞ እድሜና ጤና ሰጥቷችሁ ያቆይላችሁ ነው የምለው። ኢቨን የኔ እናት ነው መልካም እድሜና ጤና ሰጥቶሽ ያቆይልኝ ነው የምለው። ለእናቶች እድሜና ጤና ይስጥልን ነው የምለው። ማርያምን እናት ማጣት ቀላል አይደለም፣ ከባድ ነው። ፈተና ደግሞ አትፈተነኝ አይልም። አትፈተነኝ አይባልም። እግዚአብሔር የወደደው ነው አይደለም የሚፈተነው። መቀበል ነው፣ አሜን ተብሎ መቀበል ነው። እና ምን ልላችሁ ነው እዚህ ጋር የልጅቱ የህፃኑ ልጅ በአሁኑ ሰዓት ላይ ኢቨን ምን እያሰበ ይሆን? የምር እኔ ፎቶውን ሳየው ማለት ነው ጉርሻ ፔጅ ላይ ገብቼ ፎቶውን ሳየው እንባን የተናነቀኝ። ቀላል አይደለም። የእናትን ስሜት ሁሉም ያውቀዋል አይደለም። ፎቶውን ይሆን አይ ቲንክ እሱ ይሆን አይሆን አላውቅም። ከጉርሻ ፔጅ ሌላ ደግሞ እንደዚህ ፖስት ወጣቸው የሆነ ህፃን ልጅ ነው ሚኒስትሪ እንደዚህ ወረቀት እየተፈተነ ተማሪዎች ምናምን በፎቶ በቃ በባክግራውንድ አስቀምጠውት ማለት ነው ይሆናል የለም እንደዚህ ትክዝ ብሎ እያለቀሰ እንባው በዚህ እየወረደ ምናምን እንደዚህ እግዚአብሔርን በጣም ነው ያሳዘነኝ። በነገራችን ላይ ሀዘን አንድ ሰው እኔ ብሆን በዚህ ቦታ ላይ ምን ሆኜ አልፋለሁ፣ እንዴት ሆኜ ነው የማልፈው ብላችሁ ስታስቡት ማለት ነው ስሜታችሁን መቆጣጠር ነው የሚያቅታችሁት። በጣም ነው የሚያቅታችሁ። እግዚአብሔር እኔ ልጅቱን ሳይሆን እኔ ብሆን በአንተ ቦታ ላይ አሁን እኔ እችላለሁ ነው ያልኩት። እኔ አልችልም። አይ ቲንክ እግዚአብሔር ከመጣ እንችላለን እኮ ግዴታችን ነው። ግን አልችልም ብዬ ነው የምወስነው። በጣም ይከብዳል። በጣም ያንን ሳይ ማለት ነው እኔ ራሱ በጣም ነው ያለቀስኩት። እግዚአብሔር መጽናናቱን ይስጠው፣ እድሜና ጤና ይስጠው ለእህቶቹም ለወንድሞቹም እሱ ማለት ነው። በ14 ዓመት እንግዲህ የታላቅ ልጅ የመጀመሪያ ልጅ ሆኖ ሊሆን ይችላል እሱ ልጅ አሉ ሲል ሰምቻለሁ። ግን ከታች 2 ልጆች ገበታችሁ ማለት ነው። ግን ኃላፊነት አለ እንግዲህ ገባችሁ። ገና እሱ ደግሞ ህፃን ነው። እናታቸውን እንደዚህ በቅጽበት ሲያጡ በጣም ከባድ ነው። አባት ተለይቶ ሌላ ህይወት ጀምሯል። ከዛ ጋር ደግሞ እንደዛ ሆኖ የእናታቸው ቁስል ነው የሚመጣባቸው እና በጣም የሚያሳዝን የእሱ ታሪክ ትናንትና ዞር በጣም አሳዝኖኛል። አመስጋኝ እንሆን እመቤት ለተሰጠ ሁሉ ተጨቃጫቂ ይሆናል የለ ተናዳጅ አንሆን። በቃ ይሆናል ለምን አልተደረገልኝም አይነት አንሆን። በቃ እናመስግን ለተሰጠ ሁሉ። ሰው እናት ማለት ነው ጥላ ከለላ ነች። እናት አባት ጥላ ከለላ ነች። እንደው ባንጠቅማቸው እንኳን ራሱ ሲኖሩ መከታ ናቸው። እናት አለኝ አባት አለኝ በቃ የሆነ ክብርሽ ነች፣ መከበሪያችን ናቸው አይደል? እናትና አባት የሌላቸው ልጆች እኮ ማለት ነው ዛሬ ስናያቸው እነሱ ይሁን ያሳዝኑናል እኮ። እናት ብትኖረኝ አባት ቢኖረኝ ሲሉ ይላለሁ፣ እደነግጣለሁ እኔ ራሱ እመቤቴን። ለምን እናት ደስ ይላል እኮ። እናት አለችኝ አባት አለኝ በቃ
ባንጠቅማቸው ራሱ እንኳን ማለት ነው። ሶ ምን ልላችሁ የፈለግኩት እናትና አባት ሲኖሩ የሆነ ጋሻ መከታ ናቸው፣ መኩሪያ ናቸው፣ ጥላ ከለላ ናቸው። በቃ ደስ ይላል። በቃ የሆነ ድምቀቶች ናቸው እና ለሁላችሁም ድምቀቶቻችን ናቸው። እድሜና ጤና ሰጥቶልን ያቆይልን ነው የምለው። በስደት ላይ ደግሞ ላላችሁ እህት ወንድሞች፣ እናትና አባቶቻችሁን በሰላም ያገናኛችሁ እላለሁ። ለዓይነ ሥጋ ያብቃችሁ እላለሁ። እኔንም ጨምሮ ማለት ነው። እኔም አንዷ ነኝ ስደተኛ አይችልም፣ ግን ያው እንችላለን የሆነ ነገር ሲመጣ ኦኬ ሶሪ ብለን ምንም ቢሆን እንትን ባንልም ምንም ማምጣት ስለማንችል ማልቀስ እንኳን የማንችልበት ሀገር እኮ ነው ስደት ላይ ማለት ነው። ማለት እንደ ሀገራችን ጮኸን እንኳን ማልቀስ አንችልም የሆነ ነገር ሲመጣ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን አያምጣብን ነው የምለው። የዚህ ልጅ ግን በጣም ልብ ይነካል፣ በጣም ልብ ይሰብራል። እግዚአብሔር መጽናናቱን ይስጠው ነው የምለው። እኔ በበኩሌ በጣም ያዘንኩት ለሱ እንዴት እንደሚሆን። ወጣትነት አለ ገና፣ ስንት ፈተናዎች ይጠብቀዋል። እናቱ ብትኖር ግን ያንን አጥር ትሆናለች። እመቤቴን ለሱ የሚመጣውን እሷ አጥር ትሆናለች፣ ለሱ የሚመጣውን እሷ ሸክም ትሆንለታለች። ግን እንደዚህ ሲሆን ደግሞ በጣም ከባድ ነው እና እድሜና ጤና ይስጣችሁ ለእናቶቻችን። እግዚአብሔር በሰላም ያገናኘን ስደት ላይ ላድነው። ለዚህ ልጅም ደግሞ ብርታቱን ሰጥቶት፣ ጽናቱን ሰጥቶት፣ ልቦና ሰጥቶት ራሱን የሚመለስበት አይ ቲንክ እኔ ወደፊት አሁን ይህ ልጅ የበለጠ የተሻለ ደረጃ ላይ እንደሚደርስ እርግጠኛ ነኝ። ለምንድን መሰላችሁ? የተፈተነ ወርቅ ነው፣ ዳይመንድ ነው። ከወርቅም በላይ ዳይመንድ ነው። የምሬን ነው። ለምን ጥንካሬ የሆነው ነው የሚሄደው ማለት ነው። ሰው እናቱ ብትኖርለት ደስ ይል ነበረ። በዚህ ልክም ፈተና አለ፣ እኛም አልተፈተንም ብለን አመስጋኝ እንሆን። እንዲህ አይነት ፈተናዎች ሲመጡ እኔን መለስ ብዬ ጠይቀዋለሁ። የምሬን ነው። ለምን የማይቻል ፈተና ነው ለዚህ ለልጅ የተሰጠው ማለት ነው። አውቃለሁ ኢትዮጵያ ላይ ብዙ ነገሮች አሉ፣ ግን አስታመሙ መት እድለኝነት ነው። ኢትዮጵያ በአሁኑ ሰዓት አስታሞ ቢሞቱ ደስተኛ ሆነው ነው የሚቀብሩት ብዬ ነው የማስበው። ምክንያቱም ባላሰቡበት ድንገት መጥተው እንደዛ የሚያደርጓቸው ስንት አረመኔ ጨካኞች አሉና እኔ የዛሬ ስንት አመት ነው የዛሬ 4 አመት ምናምን ወለጋ ላይ የተደረገው ነገር ዛሬም ላይ አሚሮዬ ላይ ያቃጭልብኛል። እንዴት መሰላችሁ? እናት ልጇ እንደዚህ እያጠባች ያለ ያ ዛሬ ላይ ራሱ ያቃጭልብኛል። ተሰብስቦ የተደረገው ድርጊት ማለት ነው። እና እናት ታማ ትሙት አይባልም። ታሞ በእግዚአብሔር እጅ ስትሄድ አመስጋኝ ልንሆን ነው የሚገባና በኢትዮጵያ ማለት ነው። እንደ ኢትዮጵያ እንደ ዓለም ግን አይሆንም። እንደ ግል ደግሞ አይሆንም። አመስጋኝ ሊሆን አንችልም። ምክንያቱም ያው እናት ነች፣ ስስ ነች፣ ብርሃን ነች፣ ጥላ ከለላ ነች፣ ሁሉ ነገር ነች እና ለዚህ ለልጅ ህፃን ልጅም ስለሆነ ደግሞ እግዚአብሔር ያጽናው ነው ማለት እግዚአብሔር ያሳድገው፣ ትልቅ ቦታ ላይ ያደርሰው። በጣም ከባድ ነው ግን እንደ አንድ ኢትዮጵያነት በማለት ነው ይሄን ያልኩት። አስታሞ መቅበር ሸጋ ነው ይላሉ አንዳንድ ጊዜ እንደዚህ ስሰማ ማለት ነው። ምን ሆኖ ነው ሲባል ታሞ ነው የሞተ ሲባል እንዲህ አይ እድለኛ ነው ይላሉ። ድሮ ላይ እንኳን ራሱ የኢትዮጵያ ሆኜ የሆነ ሰው ሞተ ከተባለ ምን ሆኖ ነው ሲባል ይሄን ታሞ ነው አይ እድለኛ ነው ይላሉ። በአሁኑ ሰዓት ይላሉ። የዛን ሰዓት እንግዲህ እኔ በነበርኩበት ሰዓት ኢትዮጵያ ሰላም ነው፣ ግን ለምን እንደሆነ አላውቅም እድለኛ ነው ይላሉ። ተሞተ እድለኛ ነው፣ በሰው እጅ ከሞተ ግን ነው እድለኛ አይደለም ይባላል። እና ለእናቱ እድለኛ ነች ነው የምለው። ታማ በዚህ ዘመን መሞት እድለኛ ነች እና ለሱ ለልጅቱ ግን መጽናናትን ይስጠው ስለሚባል ነው አይ ቲንክ እኔ የማውቀው ነው ይሄን ያልኳችሁ ማለት ነው። ለመሰላችሁ በሀገራችን ላይ በጣም አስከፊ ነው ያለው በጣም እና ለዛ ነው ይሄን ያልኳችሁ ማለት ነው። እድለኛ ነች፣ እድለኛ ነው ይባላል ታሞ ሲሞት። በሰው እጅ ሲሞት ደግሞ በጣም ከባድ ነው ታውቃላችሁ። እና
ወይም ደግሞ በራሱ እጅ ጠፍቶ ሲሞት ማለት ነው። ይከብዳል። ሰው ጭንቅ የራስን ሰው ሲታጣ በጣም ይከብዳል። ይሄን ነው የምላችሁ። ለልጅቱ መጽናናትን ይስጠው፣ ብርታትን ይስጠው። እኛም ደግሞ እንዲህ አይነት ፈተናዎች እንደሚመጡ ራሳችን ልክ እንደዚህ እንደ ልጅ ድንገት ሲመጡ ራሳችንን እንደ ልጅቱ ጠንካራ ብዙ ትምህርቶችን የሚያስተምር ልጅ ነው። ይሄ ልጅ እንትን ያለው ማለት ጠንከር ብለን ራሳችን ማሳለፍ አለብን። ይሄ ልጅ ያሳለፈው ላይፍ ማንም አላሳለፈውም። ቲንክ ሊኖር ይችላል፣ እኛ ስላየነው ነው። ይሄንን በሚዲያ ስለወጣ ስላየነው ነው። መኖር ይኖራል እኮ ግን እኛ ስላላየነው፣ ይህን ስላላየነው የምር ለሁላችንም ጥንካሬ፣ በተለይ ስደት ላይ ላለን ሰዎች ጥንካሬ እንዲሰማን ያደረግንና እናትን ማጣት ከባድም ቢሆን ብርታትን፣ ጽናትን ይስጠው ለልጅቱ። እንዲሁም ደግሞ በትምህርቱ ውጤታማ ሆኖ የእናቱን ህልም የእናቱን ውጤት ድካም ለራሱ እናቱን ባትኖር እናቴ እኮ እንዲህ ነች ብሎ ሊያመሰግናት እሷን ሊተካት ፍሬ ሊያፈራ ያደርግለትና እድሜ ዘመኑን ለእናቱ ሺህ ይሆንላት ነው የምለው። ነፍስ ይማር እናቱ፣ ልጅቱን መጽናናትን ይስጥ። ለዛሬ ቪዲዮ ይሄ በቀን አባባይ